አስፈሪና ምስጢራዊ አንድ አውሮፕላን ድንገት ከራዳር ይሰወራል። ምንም አይነት የጭንቀት ጥሪ የለም። ምንም አይነት ፍርስራሽ ላይ አይገኝም። ይህ አጋጣሚ ክስተት ሳይሆን ለዘመናት በመቶዎች የሚቆጠሩ መርከቦችና አውሮፕላኖችን የበላው መጥፎ መንፈስ ማዕዘን ነው። ዛሬ ሳይንስ ያልደረሰበትን የቤርሙዳ ትራያንግል እውነተኛ አስፈሪ ሚስጥር እንፈትሻለን። በመቶዎች የሚቆጠሩ ሰዎች የገቡበት ሳይታወቅ እንዴት ሊጠፉ ይችላሉ? ግዙፍ መርከቦች እንደ ድንጋይ ወደ ባህር የሚዘገዘጉት፣ ወደ ባህር የሚሰጥሙትና ኮምፓሶችን ጭምር ሳይቀር የሚያሳስተው ያ ስውር ኃይል ምንድን ነው? ከባዕዳን ፍጡራን እስከ ተፈጥሮ ጋዝ የቤርሙዳ ትራያንግል እንቆቅልሽ ዛሬ በአዲስ መረጃ እንፈትሻለን። ውድ ቤተሰቦቼ አብራችሁኝ ቆዩ። የቤርሙዳ ትራያንግል ሚስጥርና የጥፋት ቀጠና እውነታ። ሚስጥራዊው ስፍራ በአትላንቲክ ውቅያኖስ ላይ የሚገኘውና በሰሜን አሜሪካ ቤርሙዳና ፖርቶሪኮ መካከል ያለው ይህ ስፍራ ለዘመናት የሰው ልጅን ሲያስፈራ የኖረ ሚስጥር ቀጠና እንደሆነ ብዙዎች ይናገሩለታል። በዚህ አካባቢ ዓለምን ፍንጭ የሚጠፉ መርከቦችና አውሮፕላኖች ጉዳይ ሳይንቲስቶችና ተመራማሪዎችን ዛሬም ድረስ መላ ፍለጋ ግራ ያጋባ የሚገኝ ትልቅ እንቆቅልሽ ሆኗል። ብዙዎቹ የጥልቁ ማዕዘን ብለው ይጠሩታል። ይህን ስፍራ በውስጡ የያዘው አደገኛ ኃይል አስገራሚ ክስተቶችና ዓለማችን ትኩረት ለበርካታ 10 ዓመታት ስበዋል። ዛሬ በዚህ ቪዲዮ ይህን ስውር ስፍራ እውነተኛ ታሪክ፣ አፈር ታሪኮችና የሳይንሱ መላምቶች በጥልቀት ፈትሸን እውነቱን ፊት ለፊት እናያለን። ውድ አዲስ ዓለም ዩቲዩብ ቻናል ላይ ተከታታዮች መሆኑን እነሆ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ቤተሰቦቼ ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ የሆናችሁ ድጋፋችሁ እንድታሳዩኝ በዚህ አጋጣሚ ለማሳሰብ እየወደድኩኝ እነሆ ፕሮግራሜ ወደ እናንተ ማድረሴን እጀምራለሁ። አብራችሁን ቆዩ። ክርስቶፈር ኮሎምበስ የታሪኩ መጀመሪያ። የቤርሙዳ ትራያንግል አስገራሚ ክስተት ታሪክ የሚጀምረው ታዋቂው አሳሽ ማለትም ክርስቶፈር ኮሎምበስ እንደ አውሮፓውያን አቆጣጠር በ1492 ወደ አሜሪካ ሲጓዝ ባስተዋለው እንግዳ ነገር ነበር። ይህም ክስተት ኮሎምበስ በወቅቱ በጻፈው ማስታወሻ ላይ ኮምፓሱ ወይ ደግሞ አቅጣጫ ጠቋሚው የተሳሳተ መረጃ ይሰጥ እንደነበርና በሰማይ ላይ ትልቅ የእሳት ኳስ የመሰለ ወደ ባህር ሲወድቅ ማየቱን ገልጿል። ክርስቶፈር ኮሎምበስ ይህ መረጃ በወቅቱ ለነበሩ ተጓዦች ትልቅ ድንጋጤ የፈጠረ ሲሆን በአካባቢው ከተፈጥሮ ውጭ የሆነ ኃይል እንዳለ መጀመሪያዊ ጽሑፍ ምስክርነት ሆኖ ተመዝግቦለታል። ከዚህ ጊዜ ጀምሮ በዚያ መስመር የሚጓዙ መርከቦች ስለሚታዩ እንግዳ ብርሃናትና የአየር ሁኔታ መለዋወጥ በተደጋጋሚ ሪፖርቶች ማድረጋቸው ይነገርላቸዋል። ዝነኛው ፍላይት ወይ ደግሞ ፍላይት 19 የተባለው በታሪክ ትልቁ ዝና ያተረፈው ክስተት 1945 ዓመት የአሜሪካ የጦር አውሮፕላኖች ልምምድ እያደረጉ በድንገት የደረሱበት ሳይታወቅ የጠፉበት አጋጣሚ እንደሆነ ብዙዎች ይናገራሉ። 5 አውሮፕላኖች በአጠቃላይ 14 ሰራተኞችን አሳፍረው የነበረ ሲሆን የቡድኑ መሪ አቅጣጫ እንደጠፋውና ባህሩም እንግዳ ይመስላል የሚል አስፈሪ መልእክትን አሳልፎ እንደነበር ይነገርለታል። ይባስ ብሎ እነሱን ለመፈለግ የተላከው 13 ሰራተኞችን የያዘውና ሌላኛ ግዙፍ አውሮፕላንም ጭምር ሳይመለስ እዚያው የጥፋት ቀጠና ውስጥ ጠፍቶ ቀርቷል። ይህ ክስተት ነው ቤርሙዳ ትራያንግል የሚለው ስያሜ በዓለም አቀፍ ደረጃ እንዲታወቅና የፍርሃት ምንጭ እንዲሆን ከፍተኛ ሚና የተጫወተው። የጠፉት መርከቦች ሰለባ አውሮፕላኖች ብቻ ሳይሆን ግዙፍ ጭነት መርከቦች ጭምር በዚህ ቀጠና ውስጥ ደብዛቸው ሳይገኝ መጥፋቱ የአካባቢውን አስፈሪነት ከፍ ያደርገዋል። በ1918 የጠፋችው ዩኤስኤስ ሳይክሎፕስ የተሰኘችው መርከብ ከ300 በላይ ሰራተኞችን ይዛ የጠፋች ሲሆን እስካሁን ድረስ አንድም ስባሪ አካል አልተገኘላትም። በጣም የሚያስገርመው ደግሞ መርከቦቹ ከመጥፋታቸው በፊት ምንም አይነት የጭንቀት ጥሪ ወይ ደግሞ ኤስኦኤስ የተባለው አለማድረጋቸውና ድንገት በቅጽበት መዋጣቸው እንደሆነ ብዙዎች ይናገራሉ። ይህ ሁኔታ መርከቦች የሚሰጥሙት በኃይለኛ ማዕበል ሳይሆን በሌላ ስውር ፈጣን በሆነ ኃይል እንደሆነ ብዙዎች ይገምታሉ። የአቅጣጫ ጠቋሚ ወይ ደግሞ ኮምፓስ መዛባት። ብዙዎች እንደሚሉት በዚህ አካባቢ ኮምፓስ ትክክለኛውን ሰሜን ከመጠቆም ይልቅ
ወደ ማግኔጢሳዊ ሰሜን ብቻ በማዘንበል ተጓዦች መንገድ እንዲያስት እንደነበር ብዙዎች ይናገራሉ። ይህ መግነጢሳዊ መዛባት መርከበኞችና አብራሪዎችን ሁሉ ጭምር ሳይቀር ያሉበትን ስፍራ እንዳያውቁ በማድረግ ወደ አደገኛው ጥልቅ ባህር እንዲገቡ ያስገድዳቸው እንደነበር ብዙዎች ይናገራሉ። ምንም እንኳን ሳይንሱ መግነጢሳዊ መስኩ በተፈጥሮ የሚከሰት ነው ቢልም ለምን በዚህ ቦታ ላይ ብቻ ጠንክሮ እንደሚታይ ግን ግልጽ መልስ እስካሁን ድረስ አልተገኘለትም። የመሳሪያዎቹ መክሸፍና የሬዲዮ ግንኙነት መቋረጥ ለብዙዎቹ አደጋዎች ዋነኛው መንስኤው እንደሆነ በሰፊው ይነገርላቸዋል። ሚቴን ጋዝ ሳይንሳዊ መላምት። ሳይንቲስቶቹ መርከቦቹ ለምን በድንገት እንደሚሰጥሙ ሲያጠኑ በባህሩ ላይ የሚገኝ ከፍተኛ መጠን ያለው ሚቴን ጋዝ ለችግሩ መንስኤ ሊሆን እንደሚችል ደርሰውበታል። ይህም የእነሱ የግል መላምታቸው እንደሆነ ብዙዎች ይናገራሉ። ይህ ጋዝ በድንገት ከባህሩ ስር ሲፈነዳ የውሃውን ዴንሲቲ ስለሚቀንሰውና መርከቦች ተንሳፋፊነታቸውን አጥተው ልክ እንደ ድንጋይ ወደታች ይምዘገዘጋሉ ወይ ደግሞ ይሰምጣሉ ብሎ ጠቅሷል። ጋዙ ወደ አየር ሲወጣም አየር ጥፋት ስለሚቀይር የአውሮፕላኖች ሞተሮችም ጭምር ሳይቀር ኦክሲጅን አጥተው እንዲቆሙና አውሮፕላኖቹ እንዲከሰከሱ ሊያደርግ ይችላል ብዙዎች ገምተዋል። ይህ መላምት አሳማኝ ቢመስልም ለምን ሁሉም አደጋዎች በዚህ መንገድ ሊብራሩ እንደሚችሉ ግን አሁንም ጥያቄ ያስነሳል። ሮቭ ዌቭ ግዙፉ ማዕበል ተብሎ ይጠራል። ሌላው ሳይንቲስቶች ግምት ደግሞ በዚህ ቀጠና ውስጥ የሚከሰቱ እስከ 30 ሜትር የሚረዝሙ ድንገተኛና ግዙፍ ማዕበሎች ናቸው። ይህም ማለት እነዚህ ማዕበሎች ያለምንም ማስጠንቀቂያ ተከስተው ትላልቅ መርከቦችን በሰከንዶች ውስጥ ሰባብረው ወደ ባህር ሊከቷቸው እንደሚችሉ አስፈሪ የተፈጥሮ ክስተቶች ናቸው ብሎ ይጠቅሳሉ ብዙዎቹ። በቤርሙዳ አካባቢ የሚገኙ የተለያዩ ባህር ሞገዶችና የአየር ጅረቶቹ ለዚህ ጉዳይ ማዕበሎች መፈጠር ምቹ ሁኔታ እንደሚፈጥሩ ጥናቶች ያሳያሉ። ይሁን እንጂ እነዚህ ማዕበሎች በሰማይ ላይ ለሚበሩ አውሮፕላኖች መጥፋት ምክንያት ሊሆኑ አለመቻላቸው እንቆቅልሹ ሙሉ አያደርገውም። የጠፋችው አትላንቲክ ከተማ። አንዳንዶቹ ደግሞ ጉዳዩን ከመንፈሳዊ ወይም ደግሞ ከአፈ ታሪክ ጋር በማያያዝ ከባህር ስር የጠፋችው ጥንታዊት የምትባለው አትላንቲስ ከተማ ትገኛለች ብለው ያምናሉ። እንደነዚህ ሰዎች እምነትም ከሆነ አትላንቲስቶች ወይ ደግሞ በአትላንቲስ ከተማ ይኖሩ የነበሩ እነዚህ ሰዎች ይጠቀምባቸው የነበሩ ኃይል ክሪስታሎችም ሳይቀር አሁንም ከባህር ስር ሆነው መርከቦችን፣ አውሮፕላኖችን ጭምር ሳይቀር የሚስብ ኃይል ይመነጫሉ ብለው ያምናሉ። ይህ መላምት ግን ምንም እንኳን ሳይንሳዊ መረጃ ባይኖረው ለብዙ ፊልሞች፣ ልብ ወለድ መጽሐፍ መነሻ በመሆን የሰዎችን ስሜት ሲስብ ቆይቷል። የታሪክ ተመራማሪዎች ግን ይህን ሐሳብ እንደ ተራ ተረት የሚመለከቱት ሲሆን ተጨባጭ ማስረጃ እንዲቀርብበትም ይጠይቃሉ። ከሌላ ዓለም የመጡ ፍጡራን ወይ ደግሞ ኤሊያንስ። በጣም አነጋጋሪ መላምት ደግሞ ከቤርሙዳ ትራያንግል ማለትም ከሌላ ፕላኔት ለሚመጡ ፍጡራን እንደ መግቢያና መውጫ በር የሚያገለግል ነው ብለው ያምናሉ። ብዙዎቹም በዚህ ስፍራ የሚታዩ እንግዳ ብርሃናትና በራሪ ቁሳቁሶች የሰው ልጅ ለምርምር የሚወስዱ የባዕድ ፍጡራን የጠለፋ ተግባር ነው ብለው ያምናሉ። አውሮፕላኖቹ ያለምንም ራዳር ምልክት ድንገት መሰወራቸው የጊዜ መተላለፊያ ወይ ደግሞ ታይም ፖርታል የሚባለው ውስጥ ገብተው ሊሆን ይችላል ግምታቸውን ያስቀምጣሉ። ምንም እንኳን ይህ ሀሳብ ለሳይንሳዊ ልብ ወለድ ቢቀርብም በሚሊዮኖች የሚቆጠሩ ሰዎች ግን አሁንም እንደ እውነተኛ ምክንያት ያዩታል። ይህን ታሪክ የባህር ስር መልክዓ ምድር። የቤርሙዳ ትራያንግል አካባቢ የሚገኘው የባህር ወለል በጣም ጥልቅና ገደላማ ከመሆኑም የተነሳ የሰጠሙ ነገሮችን ለማግኘት እጅግ አስቸጋሪ እንደሆነ ብዙዎች ያምናሉ። አንዳንዶቹ ስፍራውን ፖርቶሪኮ ትሬንች እንደሚባለው ቦታ እስከ 8 ኪሎ ሜትር የሚደርስ ጥልቀት ያላቸው በመሆኑ ፍለጋን የማይታሰብ ያደርጉታል ብለው ብዙዎች ያምናሉ። በዚህ ጥልቀት ውስጥ የሚገኙ ነገሮች በከፍተኛ ውሃ ግፊት ምክንያት ስለሚደቁ ፍርስራሾችን ማግኘት ከባድና ውስብስብ እንዲሁም የማይቻል ያደርገዋል ብለው ብዙዎች ይጠቅሳሉ። ስለዚህ የሚጠፉ መርከቦች፣ አውሮፕላኖችን ደብዛቸው የሚጠፋው በሚስጥር ሳይሆን በባህር ጥልቀትና ግፊት ምክንያት ሊሆን እንደሚችል ይናገራሉ። ሌላኛው እንደ ምክንያት የሚጠቀሰው የቤርሙዳ ትራያንግል ሲነሳ የባህር ወንዝ ገልፍ ስትሪም በውቅያኖስ ውስጥ እንዳለ ወንዝ የሚፈስ ፈጣንና ኃይለኛ የባህር ሞገድ ሲሆን በቤርሙዳ ትራያንግል በኩል ያልፋል።
ይህ ኃይለኛ ሞገድ በመርከብ ላይ ወይም ደግሞ በአውሮፕላን ላይ የሚፈጠር ማንኛውም ፍርስራሾች በደቂቃዎች ውስጥ ራቅ ወዳለ ስፍራ ጠርጎ የመውሰድ አቅም እንዳለው ብዙዎች ያምናሉ። በዚህ ምክንያት አደጋ የደረሰባቸው አካላት መረጃ ሳይገኝላቸው ይኖራሉ። ይህም ሰዎች በአስማት ጠፋ ብለው እንዲያስቡ ምክንያትም እንደሆናቸው ጭምር ይገለጻል። ይህ የተፈጥሮ ማጽጃ ዘዴ ለብዙዎቹ የመጥፋት ክስተቶች ሳይንሳዊ አመክንዮ ምላሽ ሊሆን እንደሚችል ተመራማሪዎች ይናገራሉ። ሌላኛው ቤርሙዳ ትራያንግል ሲነሳ የአየር ሁኔታ የደመና ቦምቦች አንደኛው እንደሆነ ይናገራሉ። አዳዲስ ሳተላይት ምስሎች እንደሚያሳዩት በዚያ አካባቢ ባለ 6 ማዕዘን ቅርጽ ያላቸው እንግዳ ደመናዎች በብዛት ይፈጠራሉ። እነዚህ ደመናዎች ልክ እንደ አየር ቦምብ በመሆን 270 ኪሎ ሜትር የሚጓዝ ኃይለኛ ንፋስ ወደ ታች ይረጫል ብሎ ያምናሉ። እንዲህ ያለ ንፋስ አውሮፕላኖችን ወደ ባህር ሊያፈርጥ፣ መርከቦችን ደግሞ ሊያሰጥም የሚችል ከፍተኛ የጥፋት ኃይል ያለው ክስተት እንደሆነ ብዙ ይናገራሉ። ይህ ግኝት በቅርብ ጊዜ የተገኘ በመሆኑ ለብዙ ዓመታት ለቆዩ ሚስጥሮች ቁልፍ ምላሽ የሰጠ ምላሽ እንደሆነ ብዙዎች ይተማመኑበታል ወይ ደግሞ ይስማሙበታል። ሌላኛው ቤርሙዳ ትራያንግል ሲነሳ የልጅ ሰው ልጅ ክስተት አንዱ ዋነኛው ክስተት እንደሆነ ይነገራል ወይ ደግሞ ይጠቀሳል። ምንም እንኳን ተፈጥሮና ሚስጥራትን ብንወቅስም ብዙዎች አደጋዎች የሚከሰቱት በአብራሪዎችና በመርከበኞች የቴክኒክ ስህተት መሆኑን በመረጃዎች ያሳያሉ። ግራ የሚያጋቡ የአየር ሁኔታ ውስጥ ሲገቡ የሚፈጠር ጭንቀትና የተሳሳተ ውሳኔ ለአደጋ ዋነኛ መንስኤ እንደሆነ የደህንነት ባለሙያዎች ይናገራሉ። የባህሩንና የሰማዩን ቀለም መለየት አቅቷቸው አውሮፕላኑን ዘግዝቀው ቁልቁል ወደ ባህር መከስከሳቸው በተለያዩ መረጃ ምንጮች ተረጋግጧል። ስለዚህ ሚስጥሩ ከተፈጥሮ በላይ ከመሆኑ ይልቅ በሰው ልጅ ውስጥና በተፈጥሮ ፈተና መካከል የሚፈጠር ግጭት መሆኑን ብዙዎች ያምናሉ። ዓለም አቀፍ የባህር ደህንነት ድርጅቶች እንደሚያሳዩት ከሆነ ቤርሙዳ ትራያንግል የሚደርሰው አደጋ ከሌሎቿ የባህር አካባቢዎች ጋር ሲነጻጸር የተለየ አይደለም። አካባቢው ከፍተኛ ቁጥር ያለው የመርከብና የአውሮፕላን ትራፊክ ስለሚያስተናግድ በአንጻራዊነት የሚደርሰው አደጋም ቁጥር የሚጠበቅና የተለመደ እንደሆነ ያምናሉ ወይም ደግሞ ያትታሉ። ብዙዎች እንደሚሉት በአካባቢ የተረገመ ሳይሆን ብዙ ሰዎች ስለሚጠቀሙበትና ስለሚዘግቡት ብቻ ትኩረት እንዳገኘ ይነገራል። ይህም ማለት ቤርሙዳ ሚስጥር ከእውነታው ይልቅ በሰው ልጅ ትረካና ሚዲያ የተጋነነ ሊሆን ይችላል በማለት ይጠቅሳል። ሌላኛው በራሪዎች ወይ ደግሞ ኤሌክትሮኒክስ ፎግ ዋነኛው እንደሆነ ያምናሉ። አንዳንድ የተረፉ አብራሪዎች ኤሌክትሮኒክስ ፎግ ወይ ደግሞ ኤሌክትሪክ ጭጋግ ተብሎ የሚጠራው እንግዳ ክስተት እንዳጋጠማቸው ምስክርነታቸውን አጋርተዋል። ይህም ጭጋግ አውሮፕላኑን ከበውት የነበረ ሲሆን ኤሌክትሮኒክስ መሳሪያዎቹ እንዲቀልጡና አቅጣጫ እንዲጠፉ የሚያደርግ እንግዳ ኃይል እንደሆነ ይናገራሉ። በዚህ ጭጋግ ውስጥም ያለፉ ሰዎች በአጭር ጊዜ ውስጥ በመቶዎች ኪሎ ሜትሮች እንደተጓዙና ሰዓታት እንደረገጡ ይናገራሉ። ይህ ክስተት ዛሬም ድረስ በሳይንስ ዓለም ውስጥ ሙሉ በሙሉ ያልተብራራና ለአካባቢ ምስጢራዊነትም ትልቅ ግብዓት የሆነ ጉዳይ እንደሆነ ብዙዎች ይናገራሉ። የባህር ላይ አውሬዎች ቤርሙዳ ትራያንግል ሲነሳ የባህር ላይ አውሬዎች እንደ ትልቅ መንስኤ እንደሆኑ ይነገርላቸዋል። በአካባቢው ጥልቅ ባህር ውስጥ ግዙፍ የሆኑ ወይም ጃይንት ስኩዊድ የተባለ መሰል አውሬዎች እንደሚኖሩና ትናንሽ መርከቦችን እንደሚጎትቱ ያምናሉ ወይም ደግሞ ይገመታል። ምንም እንኳን እነዚህ ፍጥረታት መርከብ የማስጠማቀም እንዳላቸው ባይረጋገጥም የጥንት መርከቦች ግን ለጥፋቱ ምክንያት አድርገው ይገልጿቸው እንደነበር ይነገራል። የባህር ስር ዓለም ገና ሙሉ ስላልተመረመረ ምን አይነት ግዙፍ ነፍሳት በዚያ ውስጥ ሊኖሩ እንደሚችሉ መገመት አስቸጋሪ ያደርገዋል። ነገር ግን ይህ መላምት ትላልቅ አውሮፕላኖች መጥፋት ምላሽ ሊሆን ስለማይችል ብዙ ተቀባይነት አላገኘም። ሌላኛው ሚስጥራዊ ብሉ ሜልስ በባሃማስና በቤርሙዳ አካባቢ በውሃ ውስጥ የሚገኙ ጥልቅ ዋሻዎች ወይ ደግሞ ሆርስ በሚባል ስፍራ ውስጥ እንዳሉ ይነገራል። እነዚህ ዋሻዎች ኃይለኛ የመሳብ ኃይል ወይ ደግሞ ሴክሽን ስለሚፈጥሩ በላያቸው ላይ የሚያልፍ ትናንሽ ጀልባዎችና ዋናተኞችን ወደ ውስጥ ሊስቡ እንደሚችሉ ይነገርላቸዋል። የባህር ሞገድ ሲለወጥ እነዚህ ዋሻዎች ልክ እንደ ትልቅ መሳቢያ ወይ ደግሞ ቫኪዩም በመሆን በዙሪያቸው ያለውን ነገር ሁሉ ውጠው ያስቀራል ብለው ያምናሉ። ይህ የተፈጥሮ ክስተት በአካባቢው ለሚጠፉ ሰዎችና ትናንሽ ቁሶች አንዱ ምክንያት ሊሆን እንደሚችሉ ጥናቶች ይጠቁማሉ። ሌላኛው የሚዲያ ፊልሞች ተጽዕኖ ቤርሙዳ ትራያንግል ዝና ጫፍ ላይ ደረሰው በ1970ዎቹ በውስጡ መጽሐፍትና ዘጋቢ ፊልሞች በአማካኝነት እንደሆነ ይነገርለታል።
ጸሐፊዎቹ ታሪኮችን ይበልጥ አጓጊ ለማድረግ ሲሉ አጋነው ማቅረባቸው ሰዎችን ስለ ቦታው ያላቸውን አመለካከት እንደቀየረው ደግሞ ይነገርለታል። በዚህም ምክንያት እውነተኛ የሆኑ አደጋዎች እንኳን ከመደበኛ አደጋነት ወጥተው እንደ ሚስጥራዊ ክስተት እንዲታዩ እንዳደረጋቸው ይነገርለታል። ይህ አመለካከት ዛሬ ላይ ሆነን ስናየው የቤርሙዳ ምስጢር ግማሹ ተፈጥሮ ሲሆን፣ ግማሹ ደግሞ የሰው ልጅ የፈጠራ ውጤት መሆኑን ያስረዳል። የዛሬው እውነታ ዛሬ በ21ኛው ክፍለ ዘመን ቤርሙዳ ትራያንግል አሁን በዓለም ላይ ካሉ ስራ ከሚበዛባቸው የንግድ መስመሮች ውስጥ አንዱ እንደሆነ ቀጥሏል። በዘመናዊ ቴክኖሎጂና በሳተላይት የታገዙ መርከቦች፣ አውሮፕላኖች በየቀኑ ያለምንም ችግር ቀጠናውን እያቋረጡ ይገኛሉ። ምንም እንኳን አሁንም አልፎ አልፎ አደጋዎች ቢከሰቱም ሚስጥሩ ግን ቀድሞ አስፈሪነቱ እየቀነሰ መጥቷል። አሁን ላይ ሳይንስና ቴክኖሎጂ እያደገው ሲሄድ በአንድ ወቅት ተአምር ወይ ደግሞ ሚስጥር የነበሩ ነገሮች ሁሉ ተራ ተፈጥሮ ክስተቶች መሆናቸውን እየታወቀ መጥቷል። እስካሁን ያየናቸው ሳይንሳዊ ምክንያቶችና አፈ ታሪኮችን ቤርሙዳ ሚስጥር በተለየ መንገድ ለመፍታት ሞክረዋል። ይሁን እንጂ ዛሬም ድረስ መልስ ያልተገኘለትና ያለም ፍንጭ የጠፋ ነፍሳት ታሪክ የቦታውን ዝና ህያው ያደርገዋል። ታዲያ እርስዎ ምን ያስባሉ? ውድ አዲስ አለም ዩቲዩብ ቻናል ተከታታዮች በሙሉ ቤርሙዳ ትራያንግል በእውነት የተፈጥሮ አደጋ ቀጠና ነው ወይስ ደግሞ በሳይንስ ሊደረስበት የማይችል ሌላ ስውር ሚስጥር ስፍራ? ውድ ቤተሰቦቼ እናንተም ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ እንድታስቀምጡ ይጋብዛለሁኝ። ከዚህ አስገራሚ ጉዞ ጋር አብራችሁን ስለቆያችሁ እጅግ እያመሰገንኩኝ እነሆ ለዚህ ዩቲዩብ ቻናል አዲስ ናችሁ ቤተሰቦቼ በድጋሚ ላይክ፣ ሰብስክራይብ ያደርጋችሁን እንድታበረታቱኝ እየጋበዝኩኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ እላለሁ። ቸር ቆዩልኝ።